ስለኔ እምነት መቀየር ምንም ነገር ይበሉኝ፣ ግን እንዴት ሂጃቤን አውልቆ አልሰጥም ይለኛል ስለ በጣም ነው ከፋኝ። በጣም በቃ እኔ ምንም ኦርቶዶክስም ሆንኩኝ ሙስሊምም ሆንኩኝ ጸጉሯን የትኛውም ሴት መሸፈን አለባት እኮ። አታልቅሽ አሁን በቃ በእኛ በክርስትናውም ታውቃለህ አይደል? ጸጉር መሸፈን አለበት። እኔ ሸፈንኩኝ ፈለግኩኝ አይደል? ምን አግብቶት ነው እሱ ሂጃቤን ከላይ ላይ የሚያነሳው? ይሄ በጣም እኔ እኮ በቃ ሊያወሩኝ ምናምን ነው መሰለኝ እንጂ የሰው ስሜት ለምን መንካት አስፈልገው? እሺ አሁን እኔ የዚህ የልብሱ ባይኖር እኔ ምንድን ነበር የምሆነው? ምንድን ነበር የማደርገው? እኔ እዛ ጋር ሌላ ሂጃብ ተቀያሪ ሂጃብ አልያዝኩኝ። ምንም ያዝኩት ነገር የለም። ይሄንን እቺ አጭር ስለሆነች ወደ ኋላ አድርጌ ነበር የደረብኩት ያንን። ቆይ ምንድን ነው የሚፈልጉት እነሱ? እኔ ምንም የወሊያድ ነገር እኔ ምንም ሊገባኝ አልቻለም። እኔ በመጀመሪያ ደግሞ ኦዲየንስም እንዲያቅልኝ የምፈልገው ነገር እኔ እስልምና ሙስሊም መሆን እፈልጋለሁ፣ ግን ሻሃዳን ገና አልተቀበልኩም፣ ሙስሊም አልሆንኩም፣ ግን እሆናለሁ። በቃ ይሄ ደግሞ የኔ ህይወት ነው። ማንም ምንም የሚመለከተው ነገር የለም። የኔን ሂጃብ መቶ ማውለቅ እኮ ወንጀል እኮ ነው በራሱ አይደል እንዴ? አዎ ወንጀል ነው ሲጀመር፣ ወንጀል ከወንጀልም በላይ ወንጀል ነው። በቃ እኔ አሁን ለምሳሌ እኔ እነሱ በሚሄዱበት መንገድ የምሬን ነው የምልሽ፣ እኔ በጣም የሚያደርጉት ነገር እኔ